ምን አደራችሁ? ስሜ ባሼ እባላለሁ። ኤሌክትሪካል ኮምፒውተር ኢንጂነር 5ኛ ዓመት ተማሪና የዘንድሮ ተመራቂ ነኝ እና ዛሬ ላሳያችሁ የጠራችሁ አልትራሶኒክ ዲቴክሽን ዊዝ ሪሞት አለርት እና ሴፍ አክቹዌሽን በሚለው ታይትል የተሰራ ፕሮጀክት ነው። ከስሙ እንደምትረዱት ከውስጡ ዲቴክት ያደርጋል። ካረገ በኋላ ደግሞ ሪሞት አለርት ይሰጣል። ከሰጠ በኋላ ሴፍ አክቹዌሽን በራሱ ይሰጣል ማለት ነው። ይህ ማለት ዳይሬክትሊ ከራዳር ሲስተም ጋር ሪሌትድ ነው ማለት ነው። ስለ ራዳር ሲስተም የሆነ ትንሽዬ ነገር ብዬ ወደዚህ መለሳለሁ። ራዳር ሲስተም ራዲዮ ዲቴክሽን ኤንድ ሬንጂንግ ከሚለው ስም የመጣ ሲሆን ከ77 እስከ 81 ጊጋሄርዝ ኤሌክትሮማግኔቲክ ዌቭን ወደ ስፔስ በመላክ ኢንፎርሜሽኖችን ይሰበሰባል። ከዛ በኋላ ወደ ኮምፒውተር ሴክሽን ይልካል ማለት ነው። አንድ ራዳር 4 ሴክሽኖች አሉት። አንደኛ ዲቴክሽን፣ ሁለተኛ አውቶራይዜሽን፣ ሶስተኛ ዲሲሽን ሴክሽን እና አራተኛ ዲፌንስ ሪስፖንስ ወይም ደግሞ ሴፍ አክቹዌሽን ሴክሽን ነው ማለት ነው። ይህንን ሁሉ ፕሮሴስ ሲያደርግ ለምሳሌ አንድ ራዳር ስቴሽን ኤሌክትሮማግኔቲክ ሲግናል ይልካል። ከላከ በኋላ ሴሌክትድ የሆነ ማቴሪያል አየር ላይ ዲቴክት እንዲያደርግ ይደረጋል። የማቴሪያሉን ስፒድ፣ የማቴሪያሉን አንግል፣ የማቴሪያሉን ሳይዝ እና የማቴሪያሉን ማንነት በመለየት ከዛ ወደ ኮምፒውተር ሴክሽን ይልካል ማለት ነው። ዲቴክሽን ሴክሽን የምንለው ይሄ ራዳሩ የቆመበት ሴክሽን ነው። ይሄ ዲቴክት ማድረጊያ ሳይዙን፣ አንግሉን፣ ሁሉንም ነገር ዲቴክት ያደርጋል፣ በሲግናል ይይዛል ማለት ነው። ሁለተኛ ሴክሽን አውቶራይዜሽን ነው። እዚህ በሲግናል ፎርም የተያዘ ነገር ወደ ኮምፒውተር የሚላክበት ሴክሽን ወይም ደግሞ የኮምፒውተር ሴክሽን ነው ማለት ነው። ኮምፒውተር ላይ ከማይታየው ወደሚታየው ነገር የሚለወጥበት ማለት ነው። ስለዚህ ኦፕሬተሮቹ እዚህ ተቀምጦ ከኮምፒውተሩ የራዳሩን ሁኔታ ሁሉንም ነገር የሚቆጣጠሩት ነው። ሶስተኛ ሴክሽን ኢንትሩደር ካለ ኢንትሩደሩ ደግሞ በጣም አደገኛ ከሆነ ወደ ሶስተኛ ሴክሽን ይላጋል። ሶስተኛ ሴክሽን ምንድነው ስራው? ዲሲሽን ሴክሽን ነው። ዲሲሽን ማለት ያ ኢንትሩደር በጣም አደገኛ ከሆነ ለምሳሌ የኢትዮጵያን አየር መንገድ ሌላ አገር መጠቀም ከፈለገ ቀደም ብሎ ያስፈቅዳል። ከዛ በኋላ መጠቀም ይችላል። ካልሆነ ህገወጥ ነው የሚሆነው ማለት ነው። ያለ ፍቃድ ካገባ ከተመዘገበ በህጋዊ መንገድ የገባ ነው። ካልተመዘገበ ደግሞ ህገወጥ ነው ማለት ነው። ያን የሚወሰንበት ሴክሽን ነው፣ ሴክሽን 3 ማለት ነው። አራተኛ ሴክሽን የሚሳይል የጦር ጄቶችና ኢንትሩደሩን የሚመጥን ማቴሪያል ተዘጋጅቶ ተመቶ የሚወርድበት ሴክሽን ነው። ስለዚህ ይህ ሁሉ ፕሮሴስ ሲደረግ አራቱን ሴክሽን ሁሉ ፕሮሴስ ሲደረግ ታይም ዲሌይ ወይም ደግሞ ፕሮሴሲንግ ዲሌይ አለ። ለምሳሌ አንድ ፕሮሴስ ለመጨረስ ከ8 እስከ 12 ደቂቃ ይፈጃል ማለት ነው። ስለዚህ ፕሮሴሲንግ ዲሌይ አንድ ፕሮብሌም ነው። ሁለተኛ ላይ ለአንድ ሴክሽን እስከ 5 ኦፕሬተሮች ያስፈልጋል። ቴክኒሻኖች አሉ፣ ይህንን ከስክሪን የምነበብ ነገር የሚያነቡት አሉ እና ለአንድ ሴክሽን 25 ኦፕሬተሮች ያስፈልጋል። ስለዚህ 5 × 4 100 ሰው 24/7 ሁል ጊዜ እዛ ሆኖ ሲስተሙን እንዲቆጣጠሩ የሚያደርግበት ሁኔታ አለ። ስለዚህ የሰው ብዛትና ቢዚ መሆን ሁለተኛ ፕሮብሌም ነው። ሶስተኛ የመዘናጋት ፕሮብሌም። ለምሳሌ አንድ አመት 365 ቀናት አሉ። 364 ቀናት ፍሪ ከሆነ ስፔሱ ወይም ደግሞ አየር መንገዱ ፍሪ ከሆነ 365ኛ ላይ ኢንትሩደር ይመጣል ብሎ የሚያስቡበት ፕሮባቢሊቲ በጣም ዝቅተኛ ነው። ስለዚህ የመዘናጋት ሁኔታ አለ። ለምሳሌ ዲጂታል ስላልሆነ ሰው ደግሞ ይደክማል፣ የእንቅልፍ የህመም ስሜት ስላለው የመዘናጋት ሁኔታ ሶስተኛ ፕሮብሌም ነው። አራተኛና ዋነኛው ሳይዝ ነው። ለምሳሌ አለማችን በጣም በመጠን ትንሽ የሆነና በጣም ደግሞ ሃይ ፐርፎርማንስ ያለ ሲስተም ስለሚያስፈልጋት አንድ ራዳር ስቴሽን በኪሎሜትር ስኩዌር ነው ሚዝመንቱ ማለት ነው። ስለዚህ እነዚህን 4 ቤዚክ ፕሮብሌሞች ሶልቭ ለማድረግ ይህንን ፕሮቶታይፕ ሰራው ማለት ነው። ስለዚህ ይሄ ፕሮቶታይፕ የሚሰራው ዲቴክት ያደርጋል እንደ ማንኛውም ራዳር ሲስተም ማለት ነው። ዲቴክት ካረገ አንግሉን፣ ስፒዱን፣ ሁሉንም ነገር ዲቴክት ካረገ በኋላ ለኮምፒውተር ሴክሽን ይልካል። ኮምፒውተር ሴክሽን ላይ ሲግናል ቱ ሎስ ሬሾ በካልኩሌሽን የተቀመጠ ነገር ነው እና ሁሉንም ካልኩሌት አድርጎ ሎሶቹን እዚህ ላይ ያስቀምጣል።
ከዛ በኋላ ለማናጀሩም ሪል ታይም ላይ እንትን ስልኩ ላይ ይልክለታል ማለት ነው። ማናጀሩ የፈለገ ቦታ ሆኖ ሲስተሙን መቆጣጠር ይችላል። ኮማንድ መስጠት፣ እንዲመታ ማድረግ፣ እዚህ ላለ ኦፕሬተር መልእክት ማስተላለፍ ይችላል ማለት ነው። ይሄንን ሁሉ እዚህ ላይ ኮምፒውተሩ ላይ አሳያችኋለሁ። ቀጣይ ፕሮግራሜ እሱ ነው። አሁን ሶርስ ልሰጠው ነው። አሁን ስራውን ጀምሯል። አሁን ይሄ ዲቴክት እያደረገ ነው። ኢንትሩደር እንዳለ እያመለከተ ነው ማለት ነው። ለምሳሌ አንተ ኢንትሩደሩ ነው ማለት ነው። አንተን ዲቴክት እያደረገ ነው። አንተ ያለህበት ዲስታንስ፣ አንግሉን፣ ያለህበት ስፒድ እና ሁሉም ነገር እዚህ ላይ ያሳየኛል። ወደዚህ ዞራችሁ ብታዩልኝ ደስ ይለኛል። ለምሳሌ ጃቫ ኮድ ነው። ይህንን ራን ሲያደርግ አሁን ከእንትኑ ጋር ተገናኝቷል። ለምሳሌ አንግሉ አሁን አንድ ሰው እጁን ያስገባል። ለምሳሌ ኢንትሩደሩ አንግል ነው። ይሄ አንግሉ 76 ዲግሪ ላይ ነው። ቅረብና ወደዛ ተጠጋ። አያችሁ ዲስታንሱን ያሳያል ማለት ነው። ይሄ ያለበት ስፒድ ነው 4.0 ሰከንድ ነው። ቴምፕሬቸሩን ያሳያል። ሌላ ታርጌት ሎክ አለው። ለምሳሌ ኢንትሩደሩ ከመጣበት ወይም ደግሞ ከገባበት እዛ ላይ ቆሞ ኢንፎርሜሽኑን ለመላክ ታርጌት ሎክ ማድረግ ይችላለሁ። የራዳሩን ስፒድ ለምሳሌ ኢንትሩደሩ በጣም አክቲቭ ከሆነ የራዳሩንም ስፒድ በጣም በመጨመር ቶሎ ከሱ ጋር እንዲሄድ ማድረግ ይችላለሁ። እና እዚህ ጋር ሲግናል ቱ ኖይዝ ሬሾ በዲቢ ያሳያል። ሲግናል ሎሱን ለምሳሌ ሲግናሉን ይልካል። ከዛ በኋላ ከሲስተሙና ከኢንትሩደሩ ጋር ያለ ሲግናል ሎስ ያሳያል። ኢንተርፌስ ሌቨል አለው። ሁሉንም ነገር በዚህ ማሳየት ይችላል ማለት ነው። አንድ ራዳር ሲስተም መስራት የሚችለው ሁሉ አሁን ፋንክሽናሊ እየሰራ ነው ማለት ነው። ሌላኛው ላሳያችሁ የወደድኩት ቴሌግራም ቦት ነው። ለምሳሌ ለሱ ተብሎ ክሬት የተደረገ ቴሌግራም ቦት አለው። እዚህ ላይ ላሳያችሁ እችላለሁ። 180 ዲግሪ እዚህ ላይ እንደምታዩት ኢትዮጵያ ዲጂታል ራዳር ሲስተም ይላል። እዚህ ላይ ለማኔጀሩ ብቻ የተፈቀደ እንዲገባ የተፈቀደ ቴሌግራም ቦት ነው። በዚህ ሁሉንም ነገር መቆጣጠር ይችላል ሰውዬው ማለት ነው። አሁን ከዚህ በኋላ የምናየው ራዳር ሲስተም ሁሉን ነገር እዚህ ላይ አንግሉን ሁሉንም ነገር እዚህ ላይ ይልክለታል ማኔጀሩ። ከዛ በኋላ ማኔጀሩ የፈለገ አውሮፓ ኤሽያም ሊሆን ይችላል። እዛ ሁሉንም ነገር እዚህ ላይ እያየ እንትኑ ሲስተሙን መቆጣጠር ይችላል። እስካሁን ስራ ላይ ያሉት ራዳር ሲስተሞች ግን ሂውማን ኢን ዘ ሉፕ ፕሮቶኮል ነው የምጠቀሙት። ሁሉም ሰው እዛ ስቴሽን ውስጥ ሆኖ 100 ሰው ሁሉ ስቴሽን ውስጥ ሆኖ 24/7 ሲስተሙን እንዲቆጣጠር የሚያደርግ ፕሮቶኮል ነው ማለት ነው። ስለዚህ ይህንን ለማቅረብ ስለዚህ የኢትዮጵያ አየር መንገድ አሁን ኮንትሮል የሚያደርጉበት ሲስተሙ ሰው ነው ዲሲሽኑን ዲሳይድ የሚያደርገው ወይስ ሲስተሙ በዛ እንዲያልፍ የተፈቀደለትን ራሱ ሴት ታይም ተደርጎ ራሱ ሲስተሙ ይነግረዋል? ሰው እንዴት ነው ዲሲሽን የሚሰጠው? መጀመሪያ ዲቴክት ያደርጋል። ሁለተኛ ላይ ኮምፒውተር ላይ ይነበባል። ኦፕሬተሮቹ ኢንትሩደር እንዳለ ካወቁ በኋላ ወደ ሶስተኛ ሴክሽን ወይ ወደ ዲሲሽን ሴክሽን ይላካል ዳታው ማለት ነው። ዳታው ሁለተኛ ሴክሽን ላይ የተነበበ ዳታ ወደ ሶስተኛ ሴክሽን ይላካል። ከዛ በኋላ እነሱ እሱን እያዩ ኢንትሩደሩ እንደተመዘገበና እንዳልተመዘገበ ቼክ ይደረጋል። ካልተመዘገበ ያለ ፍቃድ የገባ ኢንትሩደር ነው ማለት ነው። ከተመዘገበ ደግሞ ራዳር ሲስተሙ በጣም ስራውን እንዲቀጥል ይደረጋል። ለምሳሌ ስታርት እለዋለሁ እዚህ ላይ ማለት ነው። ስታርት ስለው ያስመረጠኛል። ስታርት ሜንቴናንስ አለ፣ ኤመርጀንሲ ሲስተም አለው፣ ዳሽቦርድ አለው፣ ሪከርድ ማድረግ ይችላሉ። ሎግ አለው። ዩዘሩ ለምሳሌ እኔን ብቻ ነኝ ያለሁበት። ለምሳሌ አድሚን ብቻ ነው መግባት የሚችለው፣ ሌላ ሰው መግባት አይችልም። ሜንቴናንስ ማድረግ ይችላሉ። ኤመርጀንሲ አለ። ስታርት ማድረግ ይችላሉ፣ ማቆምም ይችላሉ። ዳታውን ሪከርድ አድርጌ በዳታ ሞድ መያዝ ይችላለሁ ማለት ነው። ስለዚህ ማኔጀሩ የፈለገ ቦታ ሆኖ በስልኩ ወይም በታብሌቱ ብቻ መቆጣጠር እንዲችል የሚያስችል እንትን ሲስተም ነው ማለት ነው።
ይህንን ታይትል የመረጥኩበት ምክንያት ኢትዮጵያን ኤር ዲፌንስ ፎርስ መቀላቀል ይፈልጋሉ በጣም ከልጅነት ጀምሬ ማለት ነው። ይህ ሲስተም ዳይሬክትሊ ከነሱ ጋር ስለሚገናኝ ይህንን ከሰራው ምናልባት እድሉ ከተገኘ እዛ ውስጥ ገብቼ ኢትዮጵያን ኤርፎርስ ላይ የሆነ አስተዋጽኦ ማድረግ ስለምፈልግ ይህንን ፕሮቶታይፕ ሰርቻለሁ። ሁሉንም በተቻለ መጠን አሳይቻቸዋለሁ። አሁን የቀረኝ ሴፍ ስቴሽን ነው። እሱ ነገር ትንሽ ፈትኖኝ ነበረ። አሁን ወደዛ ዙረን ትንሽ ሰው እንዳይረበሽ ወደዛ ዙረን እንሞክራለን። ትንሽ ድምጽ ስላለው ኮማንድ ፖስትም ስለማይፈቅድልኝ እንሞክራለን። ወደዛ ዙረን ማለት ነው። ያዝልኝ ወዛ አንዴ ያዳምጥ። ጊዜያቸውን ላለመፍጀት ነው እንጂ እንትን የተጠቀምኳቸው ማቴሪያሎች አልገለጽኩም መሰለኝ። 180 አንደኛ ላይ አልትራሶኒክ ሴንሰር አለ። በራዲዮ ፍሪኩዌንሲ የተተካ በራዲዮ ቦታ የተተካ ማቴሪያል ነው። ሁለተኛ ላይ አልትራሶኒኩ እንትን ዲቴክት እንዲያደርግ ሞሽኑ ምናምን። ሌላ ሰርቮ ሞተር አለው 180 ዲግሪ እንዲዞር እቺ ላይ ይታያል። ኮንትሮል የሚያደርገው የት ላይ 180 እንዲሄድ የሚያደርገው ሲሰራከረ ሞተሯን እዚቹ ጋር ነው የገጠምካት ወይስ አይደለም? ለምሳሌ አርዱኖ አለ። አርዱኖ ማይክሮ ኮንትሮለር ነው። ለምሳሌ ኮዱን ሙሉውን በሲ++ ኮድ እዚህ ላይ ጫንኩት። ይህንን መቆጣጠር እንዲችል ማለት ነው። ከዛ በኋላ የፈለኩበት ቦታ ላይ አርጌ መቆጣጠር እንዲችል አርጌያለሁ። ለምሳሌ ኬብል የሱ ኬብል ይሄ ነው፣ የሲግናሉ ኬብል ማለት ነው። ግራውንድ እና ቪሲሲ አለው እና እዚህ ላይ ኮኔክት ተደርጓል። የአልትራሶኒክ ሴንሰሩም እዚህ ላይ በዚህ እየመጣ ነው፣ በዚህ እየወረደ ነው። ስለዚህ የተፈለገ ቦታ ወይም ደግሞ ለሱ ተብሎ ሴሌክት የተደረገ ፒን ላይ ይሰካል። ከዛ በኋላ እዚህ ላይ ፋንክሽናል ይሆናል ማለት ነው። እዚህ በዘርን ተጠቅሜያለሁ። በዘር ማለት አላርሙን እንዲሰጠኝ፣ ግሪኑ ኖርማል ስፔሱ ፍሪ ከሆነ ግሪን ያበራል። ስፔሱ ደግሞ አደጋ ላይ ካለ እንትን ቀይ ወይም ደግሞ የዋርኒንግ እንትን ያበራል ማለት ነው። በምንድን ነው የሰራችሁ ሞልዶቹ? እነዚህ ምንድነው? ብረት ነው እንጨት አይደለም፣ ፕላስቲክ ነው። እነዚህ ፕላስቲክ ናቸው። የቧንቧ ፕላስቲክ ነው። የቧንቧዎቹ ቀለም ነው የቀባቸው። ፕላስቲክ ስለሆነ እዚህ ላይ እንጂ አንተ ሞልድ ያረካቸው ምናምን አይደለም። ስለዚህ እነዚህ በቃ ለሲታይ እንዳምር ነው ያረካቸው። ቤዝመንቱ ደግሞ ስለምንቀሳቀስ በጣም እንትን መሬት እንዲይዝልኝ በሆነ ሲስተም ኮስቱ ነው እንጂ አሁን 180 የሚለውን ቀይሮ ሞተሩን 360 ዲግሪ ማድረግ ይቻላል። አንድ ሰርቮ ሞተር በዚህ ላይ እንትን ጥሩ ማድረግ ነው። ይህንንም ማኑዋል ነው ያረኩት። ይሄንን ለመቆጣጠር ወይም ደግሞ እሳቱን ለማምጣት ከዚህ ኤክስተርናል ፓወር ያስፈልገኛል። ይሄ ብቻ የኮምፒውተሩን ፓወር ነው እየተጠቀመ ያለው ማለት ነው። ኤክስተርናል ፓወር እዚህ ላይ ፊዚክስ ላይ ሲጨምርበት በርን ያደርግልኛል። ስለዚህ እንትን ዲቴክት የሚያደርግልኝ ሰርኩዊት ያስፈልገኛል ማለት ነው። ሌላ ስራ ነው እሱ። ስለዚህ ኢንኬዝ ኦፍ ኮስት ይህንን ታውቁት ለማሳየት ብቻ ስለሆነ ይህንን ማኑዋሊ ነው የተጠቀምኩት። እሳቱን ሾርትሊ ማምጣት ይችላለሁ። ለምሳሌ ፓወር ለምሳሌ ዶክተር ለምሳሌ ይሄ ወፍራም ገመድ ነው ሁለቱ ማለት ነው። እቺ ጫፉና ጫፉን እንደዚህ እንትን ኮኔክት አድርጌ ለሆነ ሶርስ ከሰጠው ይህችኛው በርንት ትሆናለች። ስለዚህ የፈለኩት ታይም ላይ ይሄንን ኦን ኦፍ አድርጌ ከዚህ ጋር ያይዜ እሳቱን ማምጣት ይችላለሁ ማለት ነው። እና እዚህ ላይ ጥያቄ ካላችሁ በጠይቅ ትችላላችሁ። አሁን ይሄንን እንሞክራለን። አሁን ጥያቄ አሁን ለምናደንቀ አሁን አቪዬሽን ኢንዱስትሪ ከሚጠቀምበት የራዳር ሲስተም ይሄ አሁን ወደፊት አሁን እዛ ገብተህ ኢንተርቪው ስታደርግ ምንድነው ኮንትሪቢዩት ታደርገው ብትባል እነሱ ከሚጠቀምበት ቴክኖሎጂ ያንተ ምንድነው የተለየ የሚያደርገው? ወይስ ይሄን ከረንትሊ አሁን እየተጠቀሙበት ነው ወይ ያንተ በምንድነው የሚለየው? ምንድነው ኮንትሪቢዩሽን ቢሉ ምንድነው? እሺ እዚህ ላይ የጨመርኩት ነገር ግድም ተናግሬያለሁ። ከኢትዮጵያ አልፎ ዓለማችን የምትጠቀመው አንድ እርምጃ የቀደመ ይመስለኛል። ምክንያቱም ፕሮሴሲንግ ዲሌይ አለ። ከ8 እስከ 12 ደቂቃ ይፈጃል አንድ ራዳር ሲስተም ሁሉንም ስራ ለመስራት ማለት ነው። ስለዚህ
እሱን በሰከንድ ወይም ደግሞ በማይክሮ ሰከንድ ዝቅ ማድረግ ነው። እዚህ ላይ እንዳትያችሁት ኮማንዱን እንደሰጠው ማቆም እና ማስጀመር ችያለሁ እና ይሄንንም ኮንትሮል ማድረግ ይችላለሁ ማለት ነው። ኢንትሩደር እንዳለም ዲቴክት አድርጎ ያሳየኛል። ስለዚህ ፕሮሴሲንግ ዲሌዩን በጣም ቀንሻለሁ። ሁለተኛ 100 ሰው ኢንዘሉፕ የሚለው ፕሮቶኮል አለ። ለምሳሌ 25 ሲባዛ በ4 4 ሴክሽን ስላለው ለአንዱ ሴክሽን 25 ሰው ነው ሲባዛ በ4 100 ሰው አንድ ስቴሽን ውስጥ ሆኖ ሁልጊዜ መቆጣጠር አለበት ሲስተሙ ማለት ነው። እሱን ቀንሺ ሰውዬው ወይም ደግሞ ማኔጀሩ የፈለገበትን ቦታ ሆኖ ማኔጅ ማድረግ እንዲችል አንድ ማኔጀር አንድ ምክትል ማኔጀር እና 5 ኦፕሬተሮች 5 ቴክኒሻኖች ቶታሊ 12 ኦፕሬተሮች ያስፈልገዋል ማለት ነው። ለዚህ እኔ አፕዴት ያደረኩት ራዳር ሲስተም። ሌላኛው መዘናጋት የለም። ዲጂታል ስለሆነ ሁልጊዜ ሶርስ እስካገኘ ድረስ ብልሽት እስከሌለ ድረስ ሁልጊዜ ይሰራል። ስለዚህ በመዘናጋት የሚመጣውን ችግር ያቀርፋል። ሌላኛው አንድ ስቴሽን ማለት ከዚህ ግቢ ሊበልጥ ይችላል ራዳር ስቴሽን ማለት ነው። እሱን ቀንሼ አንድ ቦታ ላይ ለምሳሌ አንድ ይሄ ትልቅ ሆኖ ከተሰራ የአንድ ቤት ቤዝ ሊይዝ ይችላል። ስለዚህ በጣም ሳይዙን ቀንሻለሁ። በጣም አክቲቭ የሆነ ወይም ደግሞ ከነሱ የሚበልጥ ፐርፎርማንስ ያለ ሲስተም መገንባት ይችላል ማለት ነው። ይሄ ነው ከነሱ የሚለየው። ሌላ ጥያቄ ካለ ከሌለ ይሄንን እንሞክራለን። አለፈኝም ጉንጭ አለፈኝም በጣም ኃይላለሁ። ለዛ ነው በቃ ኖርማል ነው። የተጎዳ ሰውም ካለ ይከሳዋለሁ። ፕሮጀክት ባጭሩ ይህንን ይመስላል። ይህንን አፕዴት ማድረግ ነው። ከዛ በኋላ የኢትዮጵያን አየር ኃይል በጣም ሴኩሪቲውን እናበዛለን፣ ፕሮቴክት ይደረጋል ማለት ነው። አመሰግናለሁ። Yeah.